ሰላምና ጤና ይስጥልን ውድ የተከበራችሁ ቤተሰቦቻችን። ይህ የዩቲዩብ ቻናል መንፈሳዊ ይዘት ያላቸው ትምህርቶች፣ የቅዱሳንና የታላላቅ ሰዎች ታሪክ፣ ሥራና ጽሑፎቻቸውን እንዲሁም የተለያዩና ወቅታቸውን የጠበቁ ዝግጅቶችን ይዘን የምንቀርብበት ቻናል ነው። እናንተም ለብዙዎች ተደራሽ እንሆን ዘንድ ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትተባበሩን በአክብሮት እንጠይቃለን። ለዛሬ አንድ ዝግጅት ይዘንላችሁ ቀርበናል። መልካም ቆይታ። ብሂላተ አበው መጽሐፍ ቅዱስ የተለወጡ ሰዎች ታሪክ መጽሐፍ ነው። አታላዩ ያዕቆብ እስራኤል ተብሎ አባት ሆነ። ነፍስ የገደለው ሙሴ ትሑትና ነፃ አውጪ ሆነ። ስምዖን ጴጥሮስ ሆነ። ሳኦልም ጳውሎስ ሆነ። መጽሐፍ ቅዱስ የተለወጡ ሰዎች የታሪክ መጽሐፍ ነው። ቅዱስ ዮሐንስ አፈወርቅ እኔ ካህን ነኝ፣ መግደል አልችልም። በግድ ዝመት ካላችሁኝ ደግሞ ከጦር ሜዳ ውሰዱኝ፣ የቆሰሉትን እረዳለሁ። ለሞቱት ጸሎት አደርጋለሁ፣ የወደቁትን አነሳለሁ። መሞትን አልፈራም፣ መግደል ግን እፈራለሁ። በዘመነ ሰማዕታት የነበረው ፍጹም ካህን። አምላክ ከንጉሥ ሄሮድስ ሴት ልጅ ቢወለድ ኖሮ አልጋ ወራሽ በሆነና ባልተሰደደ ነበር። እርሱ ግን የድሆች ልጅ የሆነችውን ድንግል ማርያምን መረጠ። አባ ጊዮርጊስ ዘጋስጫ ይህ ዓለም የእግዚአብሔርን ልጅ በቀጥታ ከእግዚአብሔር አብ እጅ ለመቀበል የተገባ ሆኖ ስላልተገኘ ዓለም ከእርሷ ይቀበል ዘንድ አንድያ ልጁን ለድንግል ማርያም እናት ትሆነው ዘንድ ሰጣት። ቅዱስ አውግስጢኖስ ሄሮድስ የማይያዘውን ይይዝ ዘንድ ተነሳ። አውሎ ነፋስንም በቤቱ አስገብቶ ሊዘጋ ታገለ። አባ ጊዮርጊስ ዘጋስጫ የኖህ መርከብ የቤተ ክርስቲያን ምሳሌ ናት። ሆኖም ቤተ ክርስቲያን ከኖህ መርከብ እጅግ ትለያለች። ወደ መርከቡ የገባ ዶሮ ሲወጣም ዶሮ ነው። ተኩላም ከመርከቡ ሲወጣ ተኩላ ነው። ከቤተ ክርስቲያን ግን ዶሮ ገብቶ ርግብ ሆኖ ይወጣል፣ ተኩላም በግ ሆኖ ይወጣል። ቤተ ክርስቲያን ኃጢአተኞችን ተቀብላ ጻድቃን አድርጋ የምታወጣ መርከብ ናት። ቅዱስ ዮሐንስ አፈወርቅ ጌታ ሆይ እውሩን ሂድ ብለህ ወደ ላክበት ወደ ሰሊሆም መጠመቂያ አሁን ልንሄድ አንችልም። ነገር ግን ሕይወትንና ብርሃንን የተሞላው የከበረ ደምህ ያለበት ጽዋ በእኛ ዘንድ አለ። ከእርሱ በተቀበልን ቁጥር እንነጻለን። ቅዱስ ኤፍሬም ሶርያዊ አልጋ መግዛትን ለምትፈልጉ ኑ አልጋ ላሳያችሁ። ይህ አልጋ የተራ ሰው ወይንም የወታደር አልጋ አይደለም፣ የንጉሥ አልጋ ነው። ንጉሡም ቢባል ተራ ንጉሥ ሳይሆን በዓለም ሁሉ የሚዘመርለት ታላቅ ንጉሥ አልጋ ነው። የንጉሥ ዳዊትን አልጋ ላሳያችሁ። ይህ አልጋ ከወርቅ ወይንም ከአልማዝ ወይንም ከከበሩ ድንጋዮች የተሠራ አይደለም። ይህ አልጋ ከእንባ የተሠራ አልጋ ነው። እርሱ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ ብሏልና። ቅዱስ ዮሐንስ አፈወርቅ ኃጢአት ከጣለችው ይልቅ ውዳሴ ከንቱ የጣለችው ሰው ይበዛል። ቅዱስ ዮሐንስ አፈወርቅ ሰዎች አንድ ሰው ተነስቶ ሌላውን ሲገድል ወንጀለኛ ነህ ይሉታል። አንድ ላይ ተሰባስበው ብዙ ሰዎችን ሲገድሉ ግን ውጊያ ይሉትና መግደላቸውን ጀግንነት ይሉታል። ቅዱስ ቆጵሮሳዊ የክርስቲያኖች መሳሪያ በእጃቸው ሰይፍን መታጠቅ ሳይሆን እጃቸውን ወደ ላይ ለጸሎት መዘርጋት ነው። ቅዱስ አትናቴዎስ ዘእስክንድርያ ንግግርህ ምንም ያህል እውነተኛ ቢሆን በቁጣ ከተናገርክ ሁሉንም ነገር ታጠፈዋለህ። ቅዱስ ዮሐንስ አፈወርቅ እግዚአብሔር ለአብርሃም ከአገርህ ውጣ ከወገኖችህ ተለይ ብሎት ነበር። በዚህ ጥሪ እግዚአብሔር ሁላችንንም የተወለድንበትን ዘር እንድንተው ይጠራናል። ሰማዕቱ ዮስጦስ ድሃው ወደ አንተ ሊለምንህ ሲመጣ ራቁቱን ሆኖ የሚለምነው ሲያስመስል ነው ትላለህ። እርሱን አታላይ ያደረገው ግን ያንተ ጭካኔ ነው።
ሩህሩህ ብትሆንለት ኖሮ አንተን ለማራራት ሲል እንዲህ ባልደከመ ነበር። እሱ እኮ በየቀኑ እየመጣ ይለምነኛል ብለህ አትበሳጭ። በየቀኑ የሚለምን እርሱም እንዳንተ በየቀኑ ስለሚበላ ነው። ቅዱስ ዮሐንስ አፈወርቅ። ክርስቶስ ጴጥሮስን ሰይፍህን ወደ ሰገባው አስገባ ሲለው ትጥቅ ያስፈታው ጴጥሮስን ብቻ ሳይሆን እንደ ጴጥሮስ በእርሱ የሚያምኑትን ሁሉ ነበር። ሊቁ ጠርጡለስ። በኃጢአት በወደክ ጊዜ ተስፋ ቆርጠ ጸሎትህን እንዳታቆም ንስሐ እስከምገባ ድረስ ብለህ ጸሎትህን ካቆምክ መቼም ንስሐ አትገባም። ምክንያቱም ጸሎት ራሱ የእውነተኛ ንስሐ መግቢያ በር ነው። ቅዱስ ቄርሎስ ሳድሳዊ። ይጸልያል፣ ነገር ግን የሌሎችን ጸሎትም ይሰማል። ያለቅሳል፣ የሌሎችን እንባ ግን ያብሳል። ሰው ነውና አልዓዛር ወዴት እንደተቀበረ ጠየቀ። አምላክ ነውና አልዓዛርን ከሞት አስነሳ። እርሱ በርካሽ ዋጋ ያውም በ30 ብቻ ተሸጠ። ነገር ግን ዓለምን በውድ ዋጋ በከበረ ደሙ ገዛ። እንደ በግ ለመታረድ ተነዳ። እርሱ ግን የእስራኤል እረኛ የዓለምም ሁሉ ጠባቂ ነበረ። እንደ በግ ዝም አለ። ነገር ግን እርሱ በምድረ በዳ በሚጮህ ሰው ድምፅ የተሰበከ ቃል ነበረ። እርሱ የተሰቃየና የቆሰለ ነበር። ሁሉንም በሽታና ቁስል ግን ይፈውስ ነበር። ቅዱስ ጎርጎርዮስ ዘእንዚናዙ። እመቤቴ ሆይ በአንቺ ጸሎት በልጅሽ ቸርነት ከታመንሁ ሰማይ ወፍጮ ምድር መጅ ቢሆኑ ሁለቱም ሊያጠፉኝ ቢፈልጉ አንዳች ሊያደርጉኝ አይችሉም። ቅዱስ አባ ጊዮርጊስ ዘጋስጫ። ሰዎች የተራሮችን ከፍታ፣ የባህርን ሞገድ፣ የወንዞችን ረዥም ፍሰት ለማድነቅ ወደ ብዙ ሀገራት ይጓዛሉ። የከዋክብትን ውበትንም ያደንቃሉ። አንድ አስደናቂ ፍጥረትን ግን ቸል ብለው ያልፉታል። ይህ ድንቅ ፍጥረት የሰው ልጅ ነው። ቅዱስ አውግስጢኖስ። ለቤተ መቅደስ ተክል ያደረከኝ አቤቱ ሆይ የውጭ ተክል አታድርገኝ፣ የጽድቅ ተክል አድርገኝ። የኃጢአት አይደለም። የእውነት ተክል አድርገኝ፣ የሐሰት አይደለም። የፍቅር ተክል አድርገኝ፣ የጽልም አይደለም። የመጽሐፍት መጀመሪያ የምትሆን ኦሪት ደመና የምትጋርደኝ፣ ከቅዱስ ወንጌል ፈሳሽ የምጠጣ ከጎን ከፈሰሰው ደም የምረካ ልሁን። በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ የጽድቅ ፍሬን ላፍራ። ከቅዱሳንህ ሐዋርያትም ከቃላቸው ፍሬ የተነሳም እስከ ዘላለሙ ድረስ የተባረከ የወይን ቦታ ልባል። የጽድቅን ፍሬ የሚያስቀረውንም የኃጢአትን እሾህ ጠምዝዘው፣ ከደጁም አሜኬላውን አረሙንም ሙጃውንም ንቀለው። አቤቱ ከኔ አርቀው፣ ሥርዓትህን የሚሰሩትን የአበባቸውን ፍጻሜ እንዳፈራ አድርገኝ። ቅዱስ አባ ጊዮርጊስ ዘጋስጫ። አብራችሁን ስለቆያችሁ እናመሰግናለን። ሐሳብ፣ አስተያየት፣ መልእክት ካላችሁ ኢንቦክስ ላይ አካፍሉ።